ዛሬ ወደ ዴዋን ከመግባታችን በፊት ስለ 90 ቀን እቅዳችን ትንሽ እንነጋገር። ብዙ ሰው ዩቲዩብ ጀምሬ ብር ማግኘት ፈልጋለሁ ይላል፣ ግን መንገዱን የሚያውቁት ጥቂቶች ብቻ ናቸው። እኔም ዛሬ እጄ ላይ ምንም ነገር የለም፣ ባዶ እጄን ነኝ። በዛ ላይ ስቱዲዮ የለኝም። የምጠቀመው ችኑ ያስኳትን ስልኬን ነው። ግን አንድ የ90 ቀን የሚቆይ ፈታኝ ጉዞ ጀምረናል። የዚህ ቻሌንጅ ዓላማ በ90 ቀን ውስጥ ዩቲዩብ ተከፋይ የሚያደርጉትን መስፈርቶች ሙሉ ለሙሉ ማሳካት ነው። ግን ከዛ በፊት ዩቲዩብ ብር ለመክፈል የሚጠይቀውን መስፈርት እስኪ አብረን እንየው። እሺ፣ የመጀመሪያው 4000 ዋች አወርስ ይፈልጋል ዩቲዩብ። ይህ ቁጥር በሰዓት ሲነገር ቀላል ሊመስል ይችላል። እስኪ ወደ ደቂቃ እንቀይረው። 4000 ሰዓት ማለት በደቂቃ ሲሰላ 240000 ደቂቃ ማለት ነው። አዎ 240000 ደቂቃ። እስቲ ይህን ቁጥር በቪዲዮ ብዛት እናስለው። ለምሳሌ እኔ የ10 ደቂቃ ቪዲዮ ሰራሁ እንበል። ያንን ቪዲዮ አንድ ሰው ከመጀመሪያው እስከ መጨረሻው ቢያየው 10 ደቂቃ አገኘሁ ማለት ነው። 240000 ደቂቃ ለመሙላት ግን ያንን የ10 ደቂቃ ቪዲዮ 24000 ሰው ሙሉ ማየት ይኖርበታል። አንድ ቪዲዮ ብቻ ሰርተህ 24000 እይታ ማግኘት ለጀማሪ በጣም ከባድ ሊሆን ይችላል። ነገር ግን ጨዋታው ያለው እዚህ ጋር ነው። እኔ በእነዚህ 90 ቀናት ውስጥ 40 ቪዲዮዎችን ብሰራ በየሁለት ቀኑ አንድ ቪዲዮ ማለት ነው። ሂሳቡን ተመልከቱ። 240000 ደቂቃ ለ40 ቪዲዮ ሲካፈል ለእያንዳንዱ ቪዲዮ 6000 ደቂቃ ብቻ ያስፈልገኛል ማለት ነው። ያ ማለት እያንዳንዱ ቪዲዮን 600 ሰው ብቻ እስከ መጨረሻው ቢያይልኝ 4000 ሰዓቱን ዱቄት አድርጌ መድረስ እችላለሁ ማለት ነው። አያችሁ አይደል? ከ24000 እይታ ወደ 600 እይታ ወረደልን። ዩቲዩብ የሚፈልገው ዝም ብሎ መጮህ ሳይሆን ይህን ሲስተም ነው። እኔ በእነዚህ 90 ቀናት ውስጥ የማሳያቸው ይህን ሲስተም ነው። በስልኬ ብቻ እየቀረጽኩ እንዴት 600 እና ከዚያ በላይ ቋሚ ተመልካቾችን እንደማፈራ በተግባር አሳያችኋለሁ። ሁለተኛው ህግ 1000 ሰብስክራይበር ማግኘት ነው። ይህ ደግሞ ከሰዓቱ ይልቅ የፍቅር ስራ ነው። አንድ ሰው ቪዲዮህን አይቶ ሰብስክራይብ የሚያደርገው ካመነህ ብቻ ነው። እስቲ ያስቡት፣ 1000 ሰው ማለት 10 ትልልቅ አውቶቡሶች ሙሉ ሰው ጭነው ማለት ነው። 10 አውቶቡስ ሙሉ ሰው አሳምነህ ተከተለኝ ለማለት እውነት መናገር ብቻ ነው ያለበት። እኔ በዚህ 90 ቀን ውስጥ 1000 ተራ ሰዎችን ሳይሆን 1000 ጓደኞችን ነው የምፈልገው። የምሰራው እያንዳንዱ ቪዲዮ ለእናንተ ነፃ ኮርስ ነው። ያገኘሁትን ሚስጥር፣ የምጠቀመውን አፕሊኬሽን ሁሉንም ዝርግፍ ያሳያችኋለሁ። እናንተ ስትጠቀሙ እኔን ማመን ትጀምራላችሁ። ያኔ 1000 መሙላት ቀላል ይሆናል። ለምን 90 ቀን አልኩ? ምክንያቱም በአንድ ጀንበር የሚገኝ ስኬት የቆርቆሮ ቤት ስለሆነ ነው። ቶሎ ይሰራል፣ ቶሎ ይፈርሳል። እኔ የምገነባው ግን ቪላ ነው። ለዛ ነው 90 ቀናት የታገስኩት። በዚህ 90 ቀናት ውስጥ የኔን ቪዲዮ ማየት ማለት አንድ ሰው በዶላር ከፍሎ የሚማረውን የዩቲዩብ ጥበብ በተግባር በነፃ ማየት ማለት ነው። እኔ እንግዲህ የላብራቶሪ አይጥ ማለት ነኝ። እኔ እሳሳታለሁ፣ እናንተ ከኔ ስህተት ትማራላችሁ። እኔ እለፋለሁ፣ እናንተ መንገዱን ታውቃላችሁ። ለዚህ ስኬት ግን የእናንተ ትብብር፣ አብሮነት ያስፈልገኛል። እንግዲህ መጀመሪያ ላይ ቃል እንደገባሁላችሁ ዩቲዩብ ተከፋይ የሚያደርጉ ህጎች እነዚህ አሁን ቅድም የተወያየንባቸው ነገሮች ናቸው። 1000 ሰብስክራይበር እና 4000 ዋች አወርስ። ይህ ቪዲዮ ስትዘጉት አንድ ነገር እንድታውቁ ፈልጋለሁ። እኔ ዛሬ ገና እየጀመርኩ ነው። ምንም ያን ያክል ሰብስክራይበር የሚልኝ ምንም የለኝም። ግን በ90ኛው ቀን ላይ ስንገናኝ እነዚህ ቁጥሮች አሳክተን ቻናሉ ተከፋይ ሆኖ እኔም ያገኘሁት ሚስጥር ሙሉ ለሙሉ ስለምታውቁ እናንተም እንደኔው ተከፋይ የምትሆኑበትን መንገድ እናመቻቻለን። እሺ፣ እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ለነዚህ ደቂቃ ሙሉ እኔን መስማት ቀላል አይደለም። ይህ የሚያሳየው እናንተም መለወጥ እንደምትፈልጉ ነው። አሁን አንድ ትልቅ ነገር ልንገራችሁ። ይህ የ90 ቀን ቻሌንጅ ለኔ ምን ያተርፍልኛል ብለህ ለምትጠይቅ ጓደኛ የመልስ ይሆናል። ይህ 90 ቀን ለኔ ብቻ ሳይሆን ለእናንተም ትልቅ ዩኒቨርሲቲ ነው። እኔ በዚህ ጉዞ ውስጥ የማገኛቸው እያንዳንዱ ትናንሽ ሚስጥሮች በነፃ ነው የምዘረግፋቸው። ለምሳሌ ቪዲዮ ስጭን የትኛው ቁልፍ ቃል እንደተጠቀሙ፣ ሰዎች ወደ ቪዲዮ እንዲገቡ የማደርገውን ፖስተር እንዴት ሳቢ እንደማደርግ፣ የዩቲዩብ ቪዲዮዬን ለብዙ ሰው እንዲያሳይልኝ አልጎሪዝሙን ምን አይነት ብልሃት ተጠቀምኩ የሚለውን፣ እነዚህ ሁሉ በተግባር ነው የምታዋቸው። ብዙ ሰው እነዚህ ሚስጥሮች በብር ነው የሚሸጠው። እኔ ግን ጓደኛዬ ስለሆንክ በነፃ ፊት ለፊት አሳይሃለሁ። ለምን መሰለ? እኔ ስኬታማ ስሆን እናንተም ስኬታማ እንድትሆኑ ስለምፈልግ ነው። አንድ ሰው ብቻውን ሲበላ ሆዱ ብቻ ነው የሚወፍረው። አብሮ ሲበላ ግን ታሪኩ ነው የሚወፍረው። እኔ ታሪክ መስራት ነው የምፈልገው። እስቲ ያስቡት፣ ዛሬ ቀን 0 ላይ ነን። ስልኬ ውስጥ 2-3 ቪዲዮ ናቸው ያሉት። ተከታይ የለም ማለት ይቻላል። ሰዓቱም እንደዛው። ግን ከ90 ቀን በኋላ ያንን 4000 ሰዓት ሞልተን ስንገናኝ ያኔ የሚሰማንን ኩራት አስቡት። ያኔ ያችን ስልክ ይዞ ነው የጀመረው ተብሎ ታሪክ ይነገራል።
አንተም በህይወትህ ልትጀምረው ያሰብከው ነገር ካለ ዛሬ ዴይ 0 በለው። ፍጹም መሆን አይጠበቅብህም፣ መጀመር ግን ይጠበቅብሃል። ለዚህ ሁሉ ስኬት ግን የእናንተ ትብብር ልክ እንደ ነዳጅ ነው። እኔ መኪናው ነኝ፣ እናንተ ደግሞ ነዳጁ ናችሁ። ያለ ነዳጅ መኪናው ዝም ብሎ የብረት ክምር ነው የሚሆነው። ስለዚህ ኮሜንት ስትጽፉ፣ ቪዲዮ ለሌላ ጓደኛችሁ ስታጋሩ፣ በርታ ስትሉኝ መኪናዬ ነዳጅ እየሞላችሁልኝ እንደሆነ አውቁ። እኔ በምላሹ መንገዱን በሙሉ አሳያችኋለሁ። መጀመሪያ ላይ እንዳልኳችሁ 1000 ተከታይና 4000 ሰዓት እይታ ህጎች ናቸው። እኔ ግን ከነዚህ ቁጥሮች በላይ እናንተን አግኝቻለሁ። ዛሬ ይሄ ቪዲዮ ስትዘጉት ነገ ቀን 1 ነው ብላችሁ ተዘጋጁ። ነገ ስንገናኝ ስለምለቃቸው ቪዲዮዎች ኤዲት እንዴት እንደማደርግ በተግባር አሳያችኋለሁ። ዝግጁ ናችሁ? እንግዲያውስ አሁኑኑ ሰብስክራይብ በማድረግ የዚህ የ90 ቀን ቻሌንጅ ታሪክ አካል እንሁን። እኔ አስተማሪ አይደለሁም፣ ጓደኛ ነኝ። ጓደኛ ደግሞ ብቻውን አይጓዝም። እናም በሚቀጥለው ቪዲዮ እንገናኝ። ሰላም ሁኑ ጓደኞቼ።